አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የራዲ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እና ውድ እህቶቼ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ያው አልቸነፍም ባይነት ነው እንጂ በጣም ይከብዳል። ዳታ ቢያንስ አንድ ቪዲዮ ለመልቀቅ 150 ብር ይፈጃል ማለት ነው። እንግዲህ 10 ብር ገቢ የሌለው ሰው 150 ብር ማውጣት በጣም ይከብዳል። ያው እንግዲህ እኛ ያው በግብርና ዓለም ነው የምንኖረው፣ ግን በአመት ነው ማለት ነው። ምንም ተገኘም ያው በአመት ነው እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ሌላው ደግሞ ያው እንግዲህ አረብ ሀገር ሳንሄድ በፊት ያለን ቅዋና አረብ ሀገር ሄደን ከመጣን በኋላ ያለን ቅዋ ምን ይመስላል የሚለውን ነው ማለት ነው። እና ወላሂ እኔ አረብ ሀገር ሳልሄድ በፊት እንኳን እህል ማንፈስ ቀርቶ አይደለም በቃ ሄድኩበት ብሄድ የሆነ ልቤ ላይ ድካም አይሰማኝም ነበር ማለት ነው። አሁን ግን የተወሰነ መንገድ ከሄድኩኝ እንደዚህ ደግሞ በነገራችን ላይ እንደ እህል ማደራጀት የሚከብደኝ ስራ የለም፣ ግን በፊት ቢከብደኝም አይደክመኝም። ያው ማቧለሉ ቢከብደኝም ማለት ነው። አሁን ግን በቃ ንፋስ ካለ ያው በንፋስ ነው። ንፋስ ከሌለ ግን አንዳንድ ጊዜ ንፋስ ቆም በሚል ሰዓት ላይ እህል አንድ ሰፌድም ሆነ 2 ሰፌድ ካነፈስኩ በቃ ሌላ ስራ መስራት አልችልም ማለት ነው። ልብ ድካም ልበለው ምን ልበለው አላውቅም፣ ብቻ ልቤ አብሮ ነው የሚነፍሰው ማለት ነው። እንደገና ደግሞ የወገብ ህመም ስሜት አለው፣ የልብ አለው፣ በቃ መነካካት ምናምን አለው ማለት ነው። እና ወላሂ አረብ ሀገር ሂደን ያው እኛ ትንሽ ብር ማግኘታችንን ነው የምናስበው፣ ግን አረብ ሀገር ሄደን ብዙ ነገር ጎሎን ነው የምንመጣው ማለት ነው። እና ውድ እህቶቼ በዚህ አጋጣሚ ብራችሁን ሁላችሁም ጠበቅ አድርጋችሁ ያዙ። እዚህ በጣም ያስፈልጋል፣ ትንሽም ብር ቢሆን በጣም ያስፈልጋል። እሱ ግን ስንኖር ምንም አይመስለንም ማለት ነው። እና ብር ገንዘብ ብቻ ሳይሆን የሚጠፋን አረብ ሀገር ከሄር ልብም ጭንቅላትም በቃ ወገብም ብዙ ነገር ነው ማለት ነው ጎሎብን የምንመጣው። እና በዚሁ አጋጣሚ ያው ብዙም ደግሞ አትልፉ ማለት ነው። ወይንም ደግሞ መጣ እያላችሁ እያያችሁት መሄድ ይሻላል። እና የዚህንም ሀገር አየር የዛንም አየር እየሞከሩ መኖር ይሻላል ባይ ነኝ። እና በጣም ነው ወገብ የሚያመው፣ ሀቂቃ በጣም ያማል ማለት ነው። እና እህሉ ደግሞ ይሄ ምርት ነው ወይ ታዲያ ምናምን እንዳትሉ፣ አዎ ግርድ ነው። ግርድ ያው ገበሬዎቹ ምርቱን ታመረቱ ግርድ ሰፌድና ቁና ምን ይሰራል ነው የሚሉን ማለት ነው። እና ዝም ብለው ቆጥረው ከነገለባው ነው ይዘውት የሚመጡት። ያንን እንግዲህ እንደገና እንደነሱ ንፋስ እያጦሉ እንደሚያዘሩት ልክ እንደዛ ነው እኛ ሴቶች ግርድ የምናዘረው ማለት ነው። ግን በፊት አናስብም ነበር። በፊት መስራቱን ያው ተስተማሪ ምናምን ስለነበር አናቅም ማለት ነው። እንደውም አንዷ ጓደኛዬ ማለት ነው ጓደኛዬ ቤት ሄርንና እህል እናቷ ስታደራጅ እስኪኑ አደራጁ አለችን ማለት ነው። እና ከዛ እሷም አታውቅም እኔም አላውቅም ነበር። ከዛ አሁን አግብታችሁ ስትሄዱ እዚህ ተጃጃላችሁ፣ አግብታችሁ ስትሄዱ እንዴት አድርጋችሁ ልትሰሩ ነው አማት ፊት ስትቀርቡ አለችን ማለት ነው። እና ጓደኛዬ ያንቺ ስራ ባቆመልኝ እንጂ እሷስ እህል ስታወጣ ተነስቼ ጀሪካዬን ይዤ ወንዝ እሄድ ነበር። የእሷ አላስቸገረኝም፣ ያንቺ ነው ያንቺ በጣም አጋጣሚ አለ ማለት ነው። እና
ያስቸግራል። በእርግጥ ግን ሁሉም እናት ወር ተምሮ አይመጣም። ግን አሁን ላይ ምን ልላችሁ ነው ድክመቱ ግን ከአረብ ሀገር ተመልሶ መጥቶ እዚህ መጥቶ ደግሞ እንትን ይከብዳል ማለት ነው። እና ይሄንን ልላችሁ ነው ውድ እህቶቼ። ላይክ ሼር ሰብስክራይብ አድርጉኝ እንዲያልጠፋ ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ ተተባበራችሁኝ የትም ይሁን የት ዲያት አለበት ቦታ የበላውንም ቢበላኝ ማለት ነው። ሀቂቃ በጣም ነው የሚበላው። በጣም ዲያታው በጣም ያስቸግራል። ያንንም እዱር በቃ ቤት የለም እዱር ቆላ እየሄድን ነው ማለት ነው ዲያታ የሚሰራው። እና ከለፋሁኝ አይቀር ላይክ ሼር ሰብስክራይብ አድርጋችሁ ተባበሩኝ ማለት ነው። እና ውዴቶቼ ኸይር አሰላሙ አለይኩም ወራህመቱላሂ ወበረካቱ።